ረፍቱ ሰድ በቃ ቤቱንና በቃ የረጅም የሸረሪት መጥረጊያ ይዘህ በግቢ ውስጥ ያለው ሸረሪት ጥረግ። ይሄ ከሚስት ጋር ምን ያገናኘዋል? ታገናኘዋለች እሷ። ዝም ብለህ ሸረሪት ጥረግ። ረጅም መጥረጊያ ይዘህ ቁምጣ ለብሰህ በግቢ ውስጥ ያለውን ሸረሪት ጥረግ። እንዴ ሸረሪት ባይኖርም ዝም ብለህ ፕሪቴንድ አድርግ። ዝም ብለህ ደስ ይላታል። እዛ አሜሪካ ሸረሪት የለም፣ ግን ሸረሪት ባይኖርም ሸር ግን አያስፈልግም። ስለዚህ ምን አድርግ? እርዳት። አጠገቧ ሆነ እርዳት በስራ። ሚስት ከባድ ስራ አትሰጥም ለባሏ፣ ግን ኪችን ውስጥ ስትገኝ ደስ ይላታል። ዝም ብለህ አጠገቧ ሆነ ወሬ አውራ፣ ሳህኑን አንጫጫ። ዝም ብለህ ወሬ አውራ። ይሄ የህዳሴው ግድብ አያልቅም እንደ ብዙ ጊዜ ሆነው እኮ ብለህ አውራ። ዝም ብለህ ደስ ይላታል እሷ። በቃ ዝም ብላ ደስ ይላታል። ያንተን ፕሬዘንስ ነው የምትፈልገው። ኪችን ውስጥ መገኘትን ነው የምትፈልገው። ለኪችን ውስጥ እንደዚህ ብዬ ጽፌያለሁ። ማድቤቴ ህይወቴ ብዬ ማድቤቱን እንደ መዝናኛ ነው የምቆጥረው። ከሷ ጋር በቃ ላይፍ ሸር የምናደርግበት እንጂ እንደ አበሳ አልቆጥረውም በፍጹም። ስለዚህ እንደ መዝናኛ ቁጠረው። ማድቤቱንና ገበያ አብሮ መሄድን እንደ መዝናኛ የሚቆጥር ባል እሱ መኖር ይችላል ከሚስቱ ጋር። ገበያም እንደ መዝናኛ ቁጠር። አንዳንድ ጊዜ ኮስኮስ እንሄድ የኔ ሚስት ዙሪያውን ጠቅላላ እንደዚህ አየሉን ሁሉ አዙራ ነው። ምንም የምታነሳው ዕቃ የለም። እኔ ከኋላ ጋሪ ገፋለሁ፣ እሷ መሪ ናት። እኔ መግዛት አልችልም በነገራችን ላይ እንትን